ደብረጽዮን ገብረ ሚካኤል ወደ ኤርትራ ማቅናታቸው ተገለጸ። የህወሓቱ ሊቀመንበር በኤርትራ በነበራቸው ሚስጥራዊ ቆይታም ከፕሬዝዳንት ኢሳያስ አፈወርቂ ጋር መገናኘታቸውን ጌታቸው ረዳ ተናግረዋል። ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። ፓርቲው ከህወሓት ጋር እየተደረገ ያለውን ትግል ያለ ቅድመ ሁኔታ ደግፋለሁ በማለት መግለጫ ሰጥቷል። ህወሓት በኢትዮጵያ ህዝብና በሀገሪቱ ብሔራዊ ጥቅሞች ላይ አደጋ የጋረጠ ቡድን ነው በማለትም አስታውቋል። ይህንንም ወደ እናንተ የምናደርስ ይሆናል። ሳዑዲ አረቢያ ሄዳችሁ የሸሪዓ ህግን የምታጠኑ ወደ ሀገሬ እንዳትመለሱ ሲል የቡርኪና ፋሶ መሪ ኢብራሂም ትራኦሬ ተናግረዋል። ይህንንም መረጃም ይዘነዋል፣ ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አሁን ወደ ዝርዝር መረጃው እንለፍ። ደብረጽዮን ገብረ ሚካኤል ወደ ኤርትራ ማቅናታቸው ተገለጸ። የህወሓቱ ሊቀመንበር በኤርትራ በነበራቸው ሚስጥራዊ ቆይታ ከፕሬዝዳንት ኢሳያስ አፈወርቂ ጋር መገናኘታቸውን ጌታቸው ረዳ ተናግረዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከኦሮሞ ነጻነት ሰራዊትና ከአማራ ፋኖ ጋር በመተባበር በአዲስ አበባ ዙሪያ እየተዋጉ ነው፣ ብቻችንን አይደለንም፣ አዳዲስ አጋሮች አለን ሲሉ ባደረጉት ንግግር ላይ በሰጡት ምላሽ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ወደ ኤርትራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን የሚጠቁም መረጃ ይፋ አድርገዋል። አቶ ጌታቸው በፌስቡክ ገጻቸው ባወጡት መግለጫ እንደገለጹት ዶክተር ደብረጽዮን የኤርትራውን መሪ የመጨረሻ ትዕዛዝ ለመስማትና ለመለመን ወደ ኤርትራ ተጉዘው እንደነበር አመልክተዋል። እንደ ጌታቸው ረዳ ገለጻ ከሆነ ዶክተር ደብረጽዮን ጦርነት ስንጀምር መሳሪያ 4 ጭነት ጥይት ድጋፍ ስጡን ሲሉ መጠየቃቸውንና ከፕሬዝዳንት ኢሳያስ ወገን ግን ባለህ መሳሪያ ጀምር እኔ በኋላ አስከትልልሃለሁ የሚል ምላሽ እንደተሰጣቸውም ጠቁመዋል። አቶ ጌታቸው አክለውም የህወሓት አመራሮች አዳዲስ ወዳጆችን አፍርተናል በሚል ከኤርትራ ከፋኖ ከኦነግ ሸኔና ከሱዳኑ የጦር አዛዥ አልቡርሃን ጋር ህብረት ለመፍጠር የሚያደርጉትን ጥረት አብራርተዋል። ይህ አካሄድ የትግራይን ህዝብና ወጣቶች እንደገና ለሌላ እልቂትና ውድመት የሚዳርግ ነው ሲሉም ኮንነዋል። አቶ ጌታቸው ረዳ እንደገለጹት የህወሓት አመራሮች ቀደም ሲል የፌዴራል መንግስት ሊወረን እየመጣ ነው በሚል የህዝቡን ስሜት ሲቀሰቅሱ ከቆዩ በኋላ አሁን ደግሞ ተፈናቃዮችን እንመልሳለን የሚለውን ሽፋን በመጠቀም አዲስ አበባ 4 ኪሎ ገብተው ስልጣን ለመያዝ ያልማሉም ብለዋል። አመራሮቹ የትግራይን ወጣቶች እንደገና የጦርነት ማገዶ ለማድረግ ውሳኔ ላይ መድረሳቸውንና ለዚህም አደገኛ የፖለቲካ ቁማር እየተጫወቱ መሆኑን አስረድተዋል። በመግለጫቸው የህወሓት አመራሮችን የውትድርናና የፖለቲካ ውሳኔ አሰጣጥ ድክመት ያስታወሱት አቶ ጌታቸው በ2014 ዓ.ም በምዕራብ ትግራይ በነበረው የጦርነት ዝግጅት ወቅት በዶክተር ደብረጽዮንና በወታደራዊ አመራሮች መካከል የተካሄደውን ስብሰባ አንስተዋል። በወቅቱ የጦርነቱን ስትራቴጂያዊ ሁኔታና የጥይት እጥረት ሳያመዛዝኑ በስሜትና ባልተጠና ስሌት የተደረጉ ውሳኔዎች ለትግራይ ወጣቶች እልቂት ምክንያት መሆናቸውን ጠቁመው አሁንም ተመሳሳይ ስህተት እየተደገመ ነው ብለዋል። በመጨረሻም አቶ ጌታቸው ረዳ የትግራይ ህዝብና ወጣቶች በእነዚህ ስልጣን ጥመኞች ብለው በጠሯቸው አካላት ጥሪ ሳይታለሉ ክልሉን ወደ ባሰ እልቂት፣ ውድመትና የውጭ ኃይሎች መጠቀሚያነት ከሚከቱ አካላት ራሳቸውን እንዲጠብቁና አመራሮቹን በጽኑ እንዲቃወሙም ጥሪ አቅርበዋል። ፓርቲው ከህወሓት ጋር እየተደረገ ያለውን ትግል ያለ ቅድመ ሁኔታ ደግፋለሁ በማለት መግለጫ ሰጥቷል። የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ የትግራይ ህዝብ የህወሓትን አውዳሚና ጸረ ህዝብ ስርዓት በመለወጥ ሰላሙን ለማረጋገጥና ሁለንተናዊ ነጻነቱን ለመቀዳጀት የሚያደርጋቸውን የሰላማዊ ትግል እንቅስቃሴዎች ያለ ቅድመ ሁኔታ እንደሚደግፍም አስታውቋል። የፖለቲካ ፓርቲው ህወሓት በኢትዮጵያ ህዝብና በሀገሪቱ ብሔራዊ ጥቅሞች ላይ አደጋ የጋረጠ ቡድን መሆኑንም ገልጿል። የትግራይ ህዝብ እየደረሰበት ያለውን ሰቆቃ ለአፍታም ዘንግተነው አናውቅም ያለው አብን በኢሮብ በእንደርታ እና በኩናማ ህዝብ ላይ እየደረሰ ያለውን ሰብአዊ ቀውስ በሚገባ እገነዘባለሁ ሲልም በመግለጫው አክሏል። የአማራ ህዝብ በወንድሙ የትግራይ ህዝብ ስር የሰደደ በደል እንዲቆምም ቁርጠኛ አቋም ስናራምድ መቆየታችን ማስታወስ እንወዳለን ሲልም አብን ገልጿል። የቡርኪና ፋሶ መሪ ኢብራሂም ትራኦሬ የሰጠው ትዕዛዝ የብዙዎች መነጋገሪያ ሆኗል። እኔ ሙስሊም ነኝ፣ የሃይማኖቱ ተከታይ ነኝ። በቡርኪና ፋሶ ያለ እያንዳንዱ ሰውም የራሱን ሃይማኖት የመከተል መብት አለው ያለው ኢብራሂም ትራኦሬ በዚህች ሀገር ውስጥ ግን የሸሪዓ ህግ በፍጹም አይኖርም ብሏል። ሳዑዲ አረቢያ ሄዳችሁ የሸሪዓ ህግን ለምታጠኑ ቡርኪና ፋሶውያን ወደ ቡርኪና ፋሶ እንዳትመለሱ ሲል አነጋጋሪ የሆነ ትዕዛዝን አስተላልፏል። ሀገራችንን ሊያሳድጉ የሚችሉ የቴክኖሎጂ እውቀቶችን እና ክህሎቶችን ከመቅሰም ይልቅ የሸሪዓ ህግን ማጥናት መርጣ
ተገዳችኋል፣ ባላችሁበት ቦታ ቆዩ፣ ወደዚህ እንድትመለሱ አይፈቀድላችሁም ያለው ትራኦሬ በአፍሪካ ያሉ ተማሪዎች ከሺዎች በላይ ለሃይማኖታዊ ትምህርት ብቻ ወደ ውጭ ከመላክ ይልቅ በሳይንስ፣ በምህንድስና፣ በሕክምና፣ በትምህርትና በሌሎች ለልማት ወሳኝ በሆኑ ዘርፎች እንዲማሩ የሚያበረታታው አመለካከት በጥልቀት ሊታሰብበት የሚገባ እንደሆነም ገልጿል። ይህ የሃይማኖት ትምህርት ዋጋ የሚቀንስ እንዳልሆነ የጠቀሰው ፕሬዝዳንቱ ዋናው ጉዳይ ሚዛንን መጠበቅ እንደሆነና አንድ ማህበረሰብ ብዙ የሃይማኖት መሪዎች እያፈራ በተመሳሳይ ጊዜ ኢኮኖሚውን ለመገንባት ተቋማቱን ለማጠናከርና የህዝቡን ኑሮ ለማሻሻል የሚያስፈልጉ የቴክኒክና ሙያ ባለሙያዎችን ካልፈጠረ ዘላቂ እድገት ማምጣት እንደማይችልም ገልጿል። አፍሪካ በእርግጥ ብቃት ያላቸው የሃይማኖት ምሁራን ያስፈልጓታል። ነገር ግን ከዚያ በበለጠ ቁጥር መሐንዲሶች፣ መምህራን፣ ሐኪሞች፣ የፈጠራ ባለሙያዎችና ስራ ፈጣሪዎች ያስፈልጓታል በማለትም እውነተኛ ልማት የሚመጣው የዕለት ተዕለት ችግሮችን በሚፈታ እውቀትና ፈጠራ ነው ብለዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አጋሩን። ለአሁን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ መረጃውን ለብዙዎች እንዲደርስ ቪዲዮውን ላይክ ማድረግ እንዳትረሱ። በሌሎች አዳዲስ መረጃዎች እስክንመለስ መልካም ቆይታ